ሰላም ጤና ይስጥልኝ በጣም የምወዳችሁና የማከብራችሁ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው ሊቭ ላይ መጥቼ ነበር ትንሽ ያው አልተመቸኝም። አሁን ትንሽ በቪዲዮ መልእክት ላስተላልፍ ነው የመጣሁት። ስለዚህ እንደማንኛውም ኢትዮጵያዊ በትግራይ ክልል እየተፈጸመ ያለውን ግፍና መከራ እንዳንድ ኢትዮጵያዊ እንዳንድ ሴት ለመቃወም ነው ማለት ነው። ምክንያቱም እነሱ ለስልጣናቸው ብለው እስከ መቼ ነው እኛ እየሞትን የምንሄደው? እስከ መቼ ነው እኛ የምንደፈረው? እስከ መቼ ነው ወንድሙን እየገደለ የሚሄደው? እነሱ ለስልጣናቸው ብለው ለምንድን ነው የትግራይ ክልል ህዝቦች የሚያልቁት? ለምንድን ነው የሚደፈሩት ከባላቸው ፊት? ለምንድን ነው አንገታቸው የሚቀላው? መንግስት የለም እንዴ? ለምንድን ነው መንግስት ህግ አያስከብርም እንዴ? ኢትዮጵያዊ አይደሉም እንዴ የትግራይ ህዝቦች? ይሄ ነው ወይ? እንዴት ወዴት እየሄዳችሁ ነው ያላችሁት? ግን የኤርትራውያን ወታደሮች እንዴት ነው ትግራይ ክልልን ከባላቸው ፊት የሚደፍሯቸው? እንዴት ነው አንገታቸውን የሚቀሏቸው? ይሄንን ለማውገዝ እኔ ትግሬ መሆን አይተበቅብኝም፣ እኔ ኦሮሞ መሆን አይተበቅብኝም። እንዳንድ ኢትዮጵያዊ ግን ወገኖቼ ችግር ሲደርስባቸው የነሱን ችግር ወጥቼ የመቃወምም የማውገዝም መብትም ግዴታም አቅምም አለብኝ ብዬ ነው የማስበው። እሺ፣ ስለዚህ ማንንም ኢትዮጵያዊ ይሄንን ነገር ወጥቶ ማውገዝ ግዴታው ነው ብዬ ነው የማስበው ማለት ነው። የትግራይ እናቶች ምን አደረጉ? እስከመቼ ነው እነሱ እንደዚህ በመከራ ውስጥ የሚያልፉት? የተወሰነ 10 እና 20 ሰው ለስልጣናቸው ብለው ይሄ ሁላ ግፍና መከራ እንዴት ነው የሚፈራረቅባቸው? የትግራይ ክልል ምንድነው የተጠቀመው ካሁን በፊት? የኔ ማሮች በጣም ነው የተሰማኝ፣ እንቅልፍ አጥቼ ነው ያደርኩት ማለት ነው። ስለዚህ ማንኛውም ኢትዮጵያዊ እንደማይካድራው እንደሌላው እየሞቱ ባሉት እንደሱ ወጥቶ ማውገዝ ግዴታው ነው ማለት ነው። የትግራይ ክልል ህዝቦች እንግዳ ተቀባይ ሃይማኖተኛ ባለ ታሪክ ሀገሮች ናቸው። ገባችሁ? ግን እነዚህ ከአራቱ ማዕዘን ተለቃቅመው የመጡ ስልጣን ፈላጊዎች ናቸው እንደዚህ እያመሱን የሚገኙት ማለት ነው። ስለዚህ ይሄንን ቪዲዮ ሼር አድርጉት። በትግራይ ክልል ለሚካሄደው ግፍና መከራ እንዳንድ ኢትዮጵያዊ ይቃወማለሁ፣ አወግዛለሁ። ገባችሁ? የትግራይ እናቶች ምን አደረጉ? ለምን ይደፈራሉ? ለምን ይሞታሉ? መንግስት ምንድን እያደረገ ነው ያለው? የኤርትራና ኢትዮጵያ መቼ ነው ተለያይተን የምናውቀው? እነሱ ስልጣን ፈላጊዎች ናቸው እንጂ እኛ አንድ ህዝቦች ነን። አክስት እዚህ፣ አጎት እዛ፣ ልጅ እዚህ፣ እናት እዛ ነው ያለነው እኛ። የትግራይ ህዝብ ምን አደረገ? የትግራይ ክልል ህዝብ ምን አደረገ? እናቶቻችን አባቶቻችን ችግራችን አይበቃንም ወይ? እኛ በባዶ እግራቸው እየሄዱ ልጃቸውን በመቀነት ታጥቀው ላሳደጉ በመከራ ለሚኖሩ እናቶች ይሄ ነው ወይ ለነሱ እንትን? በፊት ወያኔ አላችሁ፣ ጁንታ አላችሁ። አሁን እሺ ምንድነው የምትፈልጉት? ምን ትፈልጋላችሁ ከትግራይ ህዝብ? ወያኔን አላችሁ፣ እንዳረጋችሁ አረጋችሁ፣ ጁንታ ብላችሁ ስም አወጣችሁ። እሺ የትግራይ ህዝብ ምን ያርጋችሁ እናንተ? የትግራይ ህዝብ ሱቆቃ ይብቃ። ማንኛውም ኢትዮጵያዊ ወጥቶ ማውገዝ አለበት ብዬ ነው የማምነው። እኔ ትግሬ መሆን አይተበቅብኝም፣ ይሄ ለመናገር ማለት ነው። ኢትዮጵያዊ መሆን በኢትዮጵያ ጉዳይ ላይ በተሰማኝ ስሜት በማንኛውም ክልል በማንኛውም እንትን ወጥቼ መናገር መብት አለኝ። በጣም ነው ያዘንኩት እውነት ለመናገር ማለት ነው። በጣም ነው የተሰማኝ። መድኃኒዓለምን በኤርትራ ወታደሮች ለሚደርስባቸው ግፍና በደል ስቆቃ በአስቸኳይ እንዲቆም መንግስት ተገቢውን ኃላፊነቱን ወስዶ ህግ ማስከበር አለበት። የትግራይ እናቶች ስቃይ እስከመቼ ነው? በእኛ እድሜ ልክ እኔ አንድ እንትን አላየሁም። የትግራይ ህዝብ እስኪ መቼ ነው ደርቷት የምትኖረው? እኔ እኮ በደንብ ነው የማውቃቸው። ኢትዮጵያዊ እኮ ናቸው እነሱ እኮ
አልጋቸውን ለቀው ነው እንግዳ እንኳን ሲቀበሉ በሃይማኖታቸው የታወቁ እንግዳ ተቀባይ ሰው አክባሪ ሃይማኖተኛ ነው ትግራይ ክልል። እነዚህ 3-4 ሰው ወይ አንዴ ጁንታ አንዴ ወያኔ እያላችሁ የምታወጡላችሁ እሺ እንደዛ አላችሁ። አሁን እሺ የትግራይ ህዝብ ምን ያርጋችሁ እናንተ? የትግራይ ህዝብ ምን ያርጋችሁ? ለምንድን ነው የሚደፈሩት? ለምንድን ነው የሚሞቱት? ለምንድን ነው የሚሰቃዩት? ወዴት ይሄዱላችሁ? ስለዚህ የኤርትራ መንግስትም ወታደሮችህን እነዚህ ሰው የሚገሉትን የሚደፍሩትን ስርዓትን ልታስከብር ይገባል ባይነኝ ነኝ። እኛ ኢትዮጵያውያን ነን። ኤርትራም ኢትዮጵያን አታያላችሁ። አሁን ትመለሳለች። እናንተ ተለቃቅማችሁን ጥርጦስ ትወርዳላችሁ። እናንተ ደፋሪዎች፣ እናንተ ገዳዮች፣ እናንተ ካሮናዎች ናችሁ። ካሮና ሰው በላዎች። የትግራይ እናት ምን ያርጋችሁ እናንተን? እኛ ድህነታችን አይበቃንም ወይ? ለምን አማራ ይሞታል? ለምን ሌላው ብሔረሰብ ይሞታል? ለምን የትግራይ ህዝብ ይሞታል? እናንተ ለምንድን ነው እንደዚህ ለወንበር ብላችሁ የምታምሱን ነው? መቼ ነው እኛ ሰላም የምናገኘው? እኛ በቃ ሰላም ከናፈቀን እኮ ቆየን በጣም። መድኃኒዓለም የሚፋረዳችሁ እኛ ሌላ ምን እንላችኋለን? እሱ በኃይለ መስቀሉ እናንተን ከምድረ ገጽ ያጥፋችሁ። እውነት እናንተ ገዳዮች፣ እናንተ አውሬዎች። እንዴት እናት ትደፈራለች? እንዴት ከባሏ ከልጇ ፊት ትደፈራለች እናት? እንዴት ሰው ወንድሙን እንደዚህ ያሰቃያል? ኤርትራና ትግራይ ምን ለየው? ኢትዮጵያና ትግራይ ምን ለየው? እውነት መድኃኒዓለም እናንተን ይፋረዳችሁ። እኛ ለመድኃኒዓለም ነው እንጂ ማንም የሚሰማን የለም። እኛ እውነት እንባ ይፍረዳችሁ እናንተ አውሬዎች። የትግራይ እናት ምን አደረገቻችሁ? የትግራይ ህዝብ ምን አደረጋችሁ? እሺ ጁንታ አላችሁ፣ ወያኔ አላችሁ። እሺ የትግራይ ህዝብ ምን ያርጋችሁ? እሺ ሌላ ምንድነው የምትፈልጉት? ሌላ ፍላጎታችሁ እናንተ ምንድነው? እንዴት ሚስት ከባሏ ፊት ትደፈራለች ተደርጎ የማይታወቅ? እንዴት ሰው ይገደላል መሃል አስፋልት ላይ? ኧረ እናንተንስ መድኃኒዓለም ይፋረዳችሁ። አቤት ትግስቱ የኛ ጌታ። እውነት እንደኛ ኃጢያት ቢሆን ሰከንድም አንቆይም ነበርኛ። ጌታ ይፋረዳችሁ። እኛ ሌላ ምን እንላለን? ጌታ ይፋረዳችሁ እናንተ። እውነት መድኃኒዓለም ይፋረዳችሁ እናንተ አውሬዎች። ታያላችሁ አሁን በቅርብ ቀን ኢትዮጵያ ትንሳኤ ኤርትራ ምናምን የሚገነጣጠል ነገር የለም። ሁልሽም አንድ ትሆናለች። ጠብቅ እያንዳንድ ተለቃቅመን ጥርጦስ ትወርዳታለህ እናንተ አውሬዎች። እኛ ወዴት እንሄድላችሁ ለእናንተ ብለን? መሬት ሰንጥቀን እንግባ ወይስ ወዴት እንሄድ? እኛ ወዴት እንሄድ? ኢትዮጵያውያን ወዴት ሄዱ? ምንድነው እናንተ ፍላጎታችሁ? አንዴ ኦነግ ትላላችሁ፣ አንዴ ማንንት ሲስተር ትላላችሁ። በየድንጋዩ እየተነሳችሁ በየምናምን ስር እየወጣችሁ እና ምን እናርጋችሁ? እኛ ምንድነው እናንተ ፍላጎት? በሰላም እንኖርበት የሚያምስ መድኃኒዓለም በክርስቶስ ኃይል እንደው ምስ ያርጋችሁ። እውነት የእናቶች እንባ እውነት የእናንተን አሁንም በትግራይ ክልል ውስጥ የሚካሄደውን ግፍና መከራ ለማውገዝ እኔ ትግሬ መሆን አይጠበቅብኝም፣ ኦሮሞ መሆን አይጠበቅብኝም፣ አማራ መሆን አይጠበቅብኝም። እኔ ኢትዮጵያዊ ነኝ። ኢትዮጵያዊ የማንም ሰው ግፍና መከራ የሚደርስበት ካየው ወጥቼ እቃወማለሁ። ምክንያቱም እኔ ኢትዮጵያዊ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ።
ያቃጥላችሁ መድኃኒዓለም እንቅልፌን ያሳጣታችሁን ያሳደራችሁኝ አክሱም ጽዮን ትፋረዳችሁ እናንተ ባለጌዎች አክሱም ጽዮን ማርያም ትፋረዳችሁ እናንተ አውሬዎች ናችሁ እሺ አውሬዎች እናንተ አውሬዎች አይገልጻችሁም ሰው ድህነቱን ይዞ እንዴት በአገሩ ላይ መኖር አይችልም ወዴት እንሂድኛ እውነት የኢትዮጵያ ህዝብ የኢትዮጵያ አምላክ ይፋረዳችሁ እናንተ አውሬዎች እናንተ ልቅቃሚዎች በየአራቱ አቅጣጫ የመጣችሁ የሰው ደም የጠማችሁ አውሬ እውነት አክሱም ጽዮን ትፋረዳችሁ እናንተ አውሬዎች የሙሴ ጽላት ይፋረዳችሁ እናንተ አውሬዎች እንዴት እናቶች ይደፈራሉ እኔ ሌላ ለማለት አይደለም በቃ አንዳንድ ኢትዮጵያዊ አውግዛለሁ ይሄንን ቪዲዮ ሸርሸር አድርጉት ማንኛውም ኢትዮጵያዊ ወጥተ ማውገዝ አለበት እናንተ ትግሬ መሆን አይተበቅባችሁም እናንተ ኦሮሞ መሆን ሰው ብቻ መሆን በቂ ነው ሰው መሆን ብቻ በቂ ነው ስለዚህ እኔ እንዳንድ ኢትዮጵያዊ በትግራይ ክልል የሚፈጠረውን ግፍና መከራ ግድያ እንደዚሁ መደፈር እቃወማለሁ አውግዛለሁ ስለዚህ ማንኛሽም ሰው ተነስተሽ ይሄንን ድርጊት ማውገዝ አለብሽ ብዬ ነው ማስበው እናቶቻችን ችግር የኛ ችግር ነው ያባቶቻችን ችግር የኛ ችግር ነው ስለዚህ የከፈታችሁት ሚዲያ እንደዚህ ድምጻችሁ ማሰማት አለባችሁ ብዬ ነው የማስበው መንግስት ይሄንን ነገር ባስቸኳይ ስርዓት ያስከብርልን እኛ ሁሉ ጊዜ እየሞትን ነው በማይካድራ አለቅን በዛ በጋምቤላ ክልል በቀን ስንት ያለቅን ነው እኛ መድኃኒዓለም ይፋረዳችሁ እኛ ምንም አንልም መድኃኒዓለም ክርስቶስ ይፋረዳችሁ እናንተ አውሬዎች በቃ ሌላ ማለት አልችልም እኔ እቃወማለሁ ሸር አድርጉት በትግራይ እናቶቻችን በትግራይ ህዝቦች ላይ የሚፈጸመውን ግፍና መከራ እንዳንድ ኢትዮጵያዊ አውግዛለሁ